ፍቅረኛ ያላችሁ እጮኛ ያላችሁ የፍቅር አጋር ያላችሁ ሰዎች በተለይ ሴቶችን ነው የሚመለከተው። አሁን የምነግራችሁን እነዚህን ሁለት ነጥቦች የፍቅር አጋሪ ነው ብለሽ የምትዩ ጋር ወይ ደግሞ እጮኛዬ ነው ብለሽ የምትዩ ወንድ ጋር ካስተዋልሽ እርግጠኛ ሆኜ እነግርሻለሁ ያ እጮኛሽ ወይ ደግሞ ፍቅረኛሽ አንቺን ለነገ ለሚስትነት እና ሊያገባሽ እንደሚፈልግ ልታረጋግጪ ትችያለሽ። ነገር ግን አሁን የምነግርሽን እነዚህ ሁለት ነጥቦች ካላስተዋልሽና ካልተመለከትሽ እህቴ እርግጠኛ ሆኜ እነግርሻለሁ ያ ወንድ አንቺን ለትዳር አይደለም ወይ ደግሞ ሊያገባሽ አይደለም የሚፈልገው ለሌላ ጉዳይ ነው። ስለዚህ እስከ ቪዲዮ መጨረሻ መከታተላችሁን አትርሱ። እንግዲህ አብዛኞቻችሁ ሴቶች የምትሸወዱትን ነገር ነው ዛሬ መጥቼ የምነግራችሁ። በጣም ብዙዎቻችሁ ሴቶች በሚባል ደረጃ እኔ አላቅም በዚህ በሶሻል ሚዲያም ላይ የሚወራውን እየሰማችሁ ይሁን እንደገና ደግሞ በዙሪያችሁ የሚገኙ ሰዎችንም የሚናገሩትን ነገር እያደመጣችሁ ይሁን አላቅም። አንዳንድ ጉዳዮች ላይ ልክ ነው ብላችሁ ትገቡና ትሄዱና ግን ደግሞ እንደጠበቃችሁት ላታገኙ ትችላላችሁ። ስለዚህ አሁን የምናገረውን ነገር አብዛኞቻችሁ ባይመቻችሁም ነው ማውራችሁ፣ ደስ ባይላችሁም ባያስደስታችሁም ግን ዛሬ ያለውን ነገር ነው ልንገራችሁና ደስ ባይልም የነገ ህይወታችሁ እንዲስተካከል እንዳትጎዱ ነው ዛሬ የምነግራችሁ። ምክንያቱም በጣም ብዙ ሴቶች እየተጎዳችሁ እያለቀሳችሁ ስለሆነ ማለት ነው። የመጀመሪያው ሊያገባሽ የሚፈልግ ከሆነ ወይም ደግሞ ለነገ ለልጆቹ ለእናትነት የሚያሰናዳሽ ከሆነ ለሱ ደግሞ ለመልካም ሚስትነት እያዘጋጀሽ ከሆነ ከምታይበት ምልክት የመጀመሪያውና ዋነኛው ጊዜ ይሰጥሻል። አዎ አብዛኞቻችሁ አሁን ጊዜ ይሰጥሻል የሚለው ነገር ስናገር ሌሎችም እኮ ብለውናል፣ ሌሎችም እኮ ጊዜ ይሰጥሻል ብለውናል። ጊዜ መስጠቱ ምናምን ኖ ጊዜ ይሰጥሻል ማለት ምን ማለት ነው? ጊዜ ይሰጥሻል ማለት አብሮሽ ይቀመጣል ማለት ነው? አብሮሽ ስለተቀመጠ ጊዜ እየሰጠሽ ነው ማለት ነው? አብሮሽ የሆነ ቦታ ወክ ስላደረገ ጊዜ እየሰጠኝ ነው ብለሽ ነው የምታስቢው? እንደዛ አድርገሽ ከሆነ ተሳስተሻል። አሁን እያወራሁኝ ያሉት ብዙዎቻችሁ የምትሳሳቱት ብዬ ስናገር ብዙዎቹ ይሏችኋል አይደል? በኔም ቻናል ላይ አንዳንዴ ትመለከታላችሁ ሊያገባሽ የሚፈልግ ከሆነ የሚያፈቅርሽ ከሆነ ምናምን ብዬ ጊዜ ይሰጥሻል ብዬ ተናግሬያለሁ። ግን ምንድነው ጊዜ መስጠት ነው ጥያቄው። ሰው አብሮ ስለተቀመጠ ጊዜ እየሰጠ ነው ማለት አይደለም ወዳጆች። አብሯችሁ ስላለ ጊዜ እየሰጠ ነው ማለት አይደለም። ጊዜ ይሰጥሻል ብዬ ስናገር እያወራው ያለሁት ኢንፊዚካሊ ካንቺ ጋር ተቀምጦ ያወራል ወይ ደግሞ ወክ ያደርጋል ብቻ እያልኩሽ አይደለም። እያወራውሽ ያለሁት ጊዜ ይሰጥሻል ማለት ያደምጥሻል፣ የምትናገሪያቸውን ነገሮች ያደምጣል። እሱም የሚያወራቸውን ነገሮች ተጠንቅቆ ነው የሚያወራው። ይንከባከብሻል። ጊዜ በመስጠት ውስጥ ማድመጥ አለ። በጣም ብዙዎቻችሁ ትሸወዳላችሁ። ገና ለገና አብሮሽ ቁጭ ስላለ በቃ ሊያገባኝ ይፈልጋል፣ ጊዜ ይሰጠኛል፣ ይደውልልኛል፣ ቴክስት እኔ ጥያቄ ቴክስት የሚያደርገው ለምንድን ነው? ቴክስት ስላደረገ አይደለም፣ እኔ አያርግም አይደለም ጥያቄ። ቴክስት ለምንድን ነው የሚያደርገው? ለምንድን ነው የሚደውለው? የሚደውለውስ መቼ ነው? ከደወለስ በኋላ ምንድን ነው የሚያወራሽ ነው ጥያቄው። ያስታውቃል እኮ አይደለ? ለነገ ለትዳርነት ለትዳር የሚፈልግሽ ወንድ ሊያገባሽ የሚፈልግ ወንድ ምን አይነት ምልክት ይሄ ንግግሩ ራሱ ያስታውቃል። ይሄ ጊዜያዊ ነገሮች ላይ አይደለም ፎከስ የሚያደርገው፣ አንቺን ማድመጥ ውስጥ አለ። አንቺን እንዴት ብዬ ልንገርሽ? አሁን በጣም ብልህ ሆናችሁ መለየት ያለባችሁ ነገር ለትዳርም ለአዳርም የሚፈልጋችሁ ወንድ ጋር አንድ የሚያመሳስለው ነገር አለ። ምን ሁለቱም ማድነቅ ይችሉበታል። አሁን እንዴት ነው የምትለዩት? ለአዳርም የሚፈልግሽም ቆንጆ ነሽ ውብ ነሽ ይልሻል። ለትዳርም የሚፈልግሽም የኔ ቆንጆ የኔ ፍቅር ምናምን። ግን በምንድን ነው የምትለዩት ነው? የአገሬ ሰው ሲተርት ምን እንደሚል ታውቃላችሁ? ሲያዩት ያላማረ ሲበሉት ያቀራል ይባላል። አንዳንድ ነፍስ ያለበት ንግግር እኮ ከንግግሩ ራሱ ያስታውቃል። ለአንቺ ጊዜ መስጠት ወይ ደግሞ ማድመጥ ስልሽ ይንከባከብሽ። ይሄ ለአዳር የሚፈልግሽማ በቃ ፎከሱ ራሱ እዛ ይሄ እንትን ነገር ላይ ወሬው ራሱ ይሄ ጊዜያዊ ነገር ነው። በቃ ያለ አይደል ወገብሽ፣ ጭንሽ፣ ጸጉርሽ ምናምን ነው። ይሄን ደግሞ ሳወራችሁ የእውነት ለትዳር የሚፈልጋችሁን ደግሞ እንደዚህ ያወራም እያልኩኝ አይደለም። ደግሞ የኔ ቆንጆ የኔ ፍቅር የሚልሽንም ደግሞ ለትዳር የሚፈልግሽንም ሄደሽ አንተ በቃ ገና ለገና ምናምን ብለሽ አውሩ ያልኩሽ እኔ እንደዚህ እያልኩኝ አይደለም። እያወራውኝ ያለሁት ትኩረቱ ጊዜያዊ ነገር ላይ አይደለም። አዎ ሲጀመር ሴቶች ናችሁ። ሴት በመሆናችሁ በሴትነታችሁ በውበታችሁ መደነቅ ትፈልጋላችሁ አይደል? መሞገስ ትፈልጋላችሁ። ሲጀመር ይሄ ኔቸርሊ በራሱ ወንድ ራሱ አለማድነቅ አይችልም። ግን እያወራውኝ ያለሁት ጊዜ ይሰጥሻል ወይ ስልሽ አትጠራጠሩ። አንዳንዶች አሁን በጣም ቢዚ ሆንብኛል፣ ስራ ላይ ነኝ ይለኛል፣ እንትን ነኝ ይለኛል። እርግጠኛ ሁኜ ልንገርሽ
ለትዳር የሚፈልግሽ ወንድ የፈለገ ቢዚ ቢሆን የፈለገ ስራ ቢሆን ከተሰጠው ከ24 ሰዓት ውስጥ እርግጠኛው የምነግርሽ 16 ሰዓት እንኳን እየሰራ ቢሆን ከ16 ሰዓት በኋላ ያለችዋን ትርፍ ጊዜ በተወሰነ ያህል ቢደክመው ከዛም ከገባ በኋላ ብዙ ነገሮች የሚሰራቸው የሚያከናውናቸው ነገሮች ቢኖሩበትም እንኳን ላንቺ ግን የሆነ ደቂቃና የሆነ ጊዜ ያጣ። ሌላው ቢቀር እንደው እንደማይችል እንኳን ቢገባው እንደማይችል አንቺን ማውራት አንቺን ማናገር ካንቺ ጋራ አብሮ ጊዜ ማሳለፍ እንደማይችል እንኳን ቢገባው አስቀድሞ የኔ ፍቅር እንደዚህ ሆኖብኛል፣ በጣም ስራ ቢዚ ሆኛለሁ፣ ቅርታ አልቻልኩኝም ብሎ አንዳንድ ነገሮችን ያሳውቅሻል አስቀድሞ እንጂ ልክ በቃ ችላ ካለሽ በኋላ ልክ አንቺ ደውለሽ ምን ሆነ ነው የጠፋው? አይ በቃ ስላልተመቸኝ እኮ ነው። ኧረ እባክህ ስላልተመቸ ነው እንደዛ ነው ማለት ያለብሽ። አረ ስላልተመቸ ነው ብለሽ ማለት ነው ስልኩን ብሎክ አድርገሽ ነው ሄድ ያለብሽ። የሚያፈቅርሽና ለትዳር የሚፈልግሽ ወንድ ወይ ደግሞ አብረሽው እንድትኖር የሚፈልግ ወይ ደግሞ አብሮሽ መኖር ከፈለገ የፈለገ ነገር ቢሆን በስራ ውስጥ እንዴ ፍቅር እኮ ትልቅ ነገር ነው ወዳጆች። በህይወታችሁ ላይ የሆነ የምታፈቅሩትን ሰው ማግኘት የሆነ የምትወዱትን ሰው ስታገኙ እኮ አንዳንድ ጊዜ ስራው ሁሉ ያምርላችኋል። የምትሰሩት ስራው ሁሉ እኮ ደስ እያላችሁ ነው የምትሰሩት። አጋጥሟችሁ አያውቅም? የሆነ ከፍቅር ከጮኛችሁ ጋር ወይ ደግሞ ከፍቅር አጋራችሁ ጋር በተጋጫችሁ ጊዜ በተጣላችሁ ጊዜ አንዳንድ ነገር አለም ሁሉ አስጠልቷችሁ አያውቅም? ደብሯችሁ ሁሉ አያውቅም? ትናንትና ወዳችሁ ፈቅዳችሁ የምትሰሩት የምታከናውናችሁ ነገሮች ይሆን አስጠልቷችሁ አያውቅም? ታዲያ ፍቅር እኮ ይሄ ነው። ስለዚህ የፈለገ ቢዚ ቢሆን የፈለገ እኔ ምን አይነት ስራ እንደሚሰራ ለቃ ዳይመንድ ሁሉ የቦረቦረ የሚያወጣ አይነት ወንድ ቢሆን እንኳን ላንቺ ጊዜ ያጣ። ጊዜ ቢያጣ ቴክስት አለ እህት አለ የኔ እናት እወድሻለሁ፣ የኔ ፍቅር አፈቅርሻለሁ፣ እያሰብኩሽ ነው፣ አልረሳውሽም። ምንም ያህል በስራ ተወጥሬ ቢሆን ግን አሁንም ትናፍቅኛለሽ። ደግሞ ማታ ደግሞ እስከምናወራ እስከምንገናኝ ብቻ የሆነ እናንተ የምታሳልፉትን ጊዜ የለመዳችሁትን እስከምናደርግ ድረስ ጓግቻለሁ ብሎ ቢያንስ ቴክስት ያደርግልሻል። ሌላው ቢቀር ስለዚህ በቻላችሁት አቅም ይህንን ዓለም አስተካክሉ። የምንም ቢሆን ላንቺ ጊዜ አያጣም። ይደውላል፣ ቴክስት ያደርጋል፣ ያደምጥሻል። የምትናገራቸውን ነገሮች ከልቡ ነው ቁጭ ብሎ የሚያደምጥሽ ነው ማውራሽ። የማያደምጥሽ ከሆነ አትጠራጠሪ። ለትዳር አይደለም የሚፈልግሽ። የሆነ እየመጣ ጊዜ እየሰጠ ጊዜያዊ ነገር ላይ ብቻ ፎከስ እያደረገ የሚሄድ ወንድ ከሆነ አትጠራጠሪ። ካንቺ የሆነ ማግኘት የሚፈልገው ጥቅም አለ። ያንን ጥቅም ካገኘ በኋላ ትቶሽ ነው የሚሄደው። ስለዚህ ቼክ አድርጊ። ይሄን ነገር ታስተውይበታለሽ ወይ ነው። ሁለተኛ ሊያገባሽ ከፈለገና ለትዳር የሚፈልግሽ ከሆነ እንዲሁም ደግሞ አብሮሽ መኖር የሚፈልግ ከሆነ ከሚያሳይሽ ምልክቶች መካከል የመጨረሻውና ዋነኛው የሱ የሆነውን ነገር ሁሉ ያሳውቅሻል። ገባሽ? እያወራ ያለሁት ነገር የሱ የሆነውን ማለት ጓደኞቹን ሊሆን ይችላል፣ የሥራ ባልደረቦቹን ሊሆን ይችላል፣ ስለ ፊውቸር ፕላኑ ሊሆን ይችላል፣ ወላጅ እናት፣ አባት፣ እህት፣ ወንድ በቃ የሱ የሆነውን በሙሉ ያሳውቅሻል። እዚህ ጋር አንድ ነገር ልጨምርላችሁ። ለትዳር የሚፈልግሽ ለማንቺን ለማግባት የሚፈልግ ለነገ ለልጆቹ ለእናትነት ለሱ ደግሞ ለመልካም ሚስትነት የሚፈልግሽ ወንድ የሱ የሆነውን በዙሪያው የሚገኙትን እናት፣ አባት፣ እህት፣ ወንድም ወይ ጓደኛ ወይ የሥራ ባልደረባ ወይ ደግሞ ስለ ፊውቸር ፕላኑ ያሳውቅሻል ብዬ ስናገር በምን አይነት መንገድ ነው የሚያሳውቅሽ የሚለውን ነገር ፈጽሞ መዘንጋት የለብሽ። ምን ማለት ነው? ለምሳሌ በዙሪያው ስለሚገኙ ሰዎች ያው በጓደኞቹ ዘንድ ምናምን መቼም ትታወቂያለሽ አይደል? አሁን ለምሳሌ እናንተ ሴቶች የሆነ ወንድ ሲመቻችሁ